ያው ይሄን ጥያቄ ለመስራት ምንድነው የሚለን ፋይንድ ኢኩዌሽን ኦፍ ላይን ሁለት እነዚህን ፖይንቶች የያዘ ኢኩዌሽን ኦፍ ላይን ነው ፈልጉ የሚለን ማለት ነው። እሺ አሁን ከነዚህ ምን መፈለግ ይችላሉ? ቬክተር መፈለግ ይችላሉ። ምን አይነት ቬክተር? ዳይሬክሽናል ቬክተር መፈለግ። ዳይሬክሽናል ቬክተር ያለው እቺኛዋን ዳይሬክሽናል ቬክተር ማለት ነው። ስለዚህ ከዚህ ፒኪውን ለመፈለግ ምን እናድርግ? ፒኪው ማለት -3 ነው 1 -1 3/2 -2 እና ደግሞ -3 -1/2 ይሆናል ማለት ነው። እሺ ይሄ 2 ነው የሚመጣው። ይሄኛው ሲደመር ይመጣል 4/2 7/2 ይሆናል ማለት ነው። ይሄኛው ደግሞ 6/2 ሊሆን ይችላል። 6/2 ማለት -5/2 ይሆናል ማለት ነው። ይሄ ፒኪው ነው አይደለ? ይሄንን በሁለት ማብዛት እንችላለን። በሁለት አባዝተን 2 7 -5 አድርገን ምንም እንትኑ አይቀየርም፣ ግን እንደዚህ ሰርተን አይተም እንችላለን ማለት ነው። እሺ እንደዚህ ሰርተን ይሄ 7 ነው የሚሆነው። እሺ ስለዚህ ኢኩዌሽኑ ፈላይን እንፈልግ የተባለው አሁን ፒኪውን አገኘን። ፒኪው ምንድነው አለን? ዳይሬክሽናል ቬክተራችን ይሁን አለን። ፒኪው ዳይሬክሽናል ቬክተራችን ከሆነ ሌላ ደግሞ ፖይንት እንፈልጋለን። ምክንያቱም ኢኩዌሽኑ ፈላይን ኢንስቴድ ስንፈልግ ምን ያስፈልገናል ብለን ነበር? ፖይንት ኤንድ ዳይሬክሽናል ቬክተር which is the point is scalar multiple of the directional vector ማለት ነው። ዳይሬክሽናል ቬክተሩ እና ፖይንቱ ምን መሆን አለባቸው? ፓራሌል መሆን አለባቸው። ስለዚህ ፒኪው ይሄ ነው። እዚህ ጋር ደግሞ ፖይንት አለን። ለምሳሌ ፒኪው ይሄ ነው ብለን ነበር አለና ይሄ ፒኪው ከሆነና አሁን ለምሳሌ ፖይንት ፒን ብንወስዳት ፖይንት ፒ ላይ ነው ያለችው፣ እዚህ ላይ ነው ያለችው፣ somewhere here ወይ እዚህ የሆነ ፖይንት ላይ ነው ያለችው ማለት ነው። ስለዚህ አትሊስት አንድ ላይን ከዚህ የወጣ አንድ ላይን ምን መሆን ይችላል? ፓራሌል መሆን ይችላል ማለት ነው። ለዚህ እንደዚህ ፓራሌል መሆን ይችላል ማለት ነው። ስለዚህ ፓራሌል መሆን ስለሚችል እቺን ፖይንት ልወስዳት ይችላል ማለት ነው። ፖይንቷን መውሰድ ይችላል፣ እንደ ፖይንት መጠቀም ይችላል ማለት ነው። አንዱን ወይ ፒ ወይ ኪውን ማለት ነው። ሁለቱንም ብንወስድ እንችላለን ማለት ነው። ስለዚህ ለምሳሌ ምን ወሰድኩ? ፒን ወሰድኳትና ፒ ማለት -1 -2 እና -1/2 ነው የሚሆነው ማለት ነው። ስለዚህ ፒኪው እና ፒን አገኘው ማለት ነው። ከዛ በቃ ኢኩዌሽኑን ተጠቅመን እዚህ ጋር ያለን አሁን ለምሳሌ ፓራሜትሪክ ነው። የዚህን ኢኩዌሽን ተጠቅመን ቀጥታ መስራት ነው ማለት ነው። እሺ ስለዚህ የዚህን ተጠቅመን ለመስራት ስለዚህ ቀጥታ ከዚህ ፎርሙላ እንትን ማለት ነው። ኤክስ ኖት ታች የሚሆነው ምንድነው? -1 ነው ማለት ነው። ለምሳሌ ስለዚህ ምን አደርገዋለሁ? ኤክስ ኢኳል ቱ -1 ፕላስ ኤ ማለት ደግሞ ከዳይሬክሽናል ቬክተራችን ስለሆነ ኤ ማለት 2 ነች የምትሆነው 2t ይሆናል ማለት ነው። ከዛ ዋይንም እንደዛው ዋይ ማለት -2 ፕላስ 7/2t ዚ ኢኳል ቱ ዚ ኖት -1/2 ፕላስ which is ማይነስ ነው የሚሆነው እዚህ ጋር -5/2 ስለሆነ -5/2t ይሆናል ማለት ነው። ስለዚህ የምናገኘው እንደዚህ ነው ማለት ነው። ይሄኛው ምንድነው? ኢኩዌሽን ኦፍ ላይናችን ነው ማለት ነው። ፓራሜትሪክ ፈልጉ ከተባለ ደግሞ ሲሜትሪክ ፈልጉ ከተባለ ደግሞ በዚህኛው መሰረት እንፈልጋለን ማለት ነው። አሁን የተለያየ መንገድ ተደርጎ ሊሰጠን ይችላል። አሁን ለምሳሌ ሌትስ ሲ እዚህ ጋር አሁን ይሄኛው ምንድነው ብለናል? ሲሜትሪክ አርግተን ስናስቀምጠው እንደዚህ አርግተን ነው የምናስቀምጠው ብለናል። አሁን ለምሳሌ what if c is equal to 0 አሁን ለምሳሌ c 0 ቢሆን ምንድነው የምናደርገው ነው? c 0 አርግቶ ቢያስቀምጥ ምንድነው የሚሆነው? እቺኛዋ c 0 ከሆነች እነዚህ ሙሉ እንደዚህ አሁን ኢኳል አርግተን ነበር ያስቀምጥነው። እቺን ኢኳል እናጠፋትና በኮማ አርግተን እቺኛዋን ማጥፍተን ዚ ኢኳል ቱ ዚ ኖት ብለን እናስቀምጣታለን ማለት ነው። ስለዚህ ዚ ኢኳል ቱ ዚ ኖትን ቀጥታ ወስዳታለሁ ማለት ነው። በዚህም ሌላ ጥያቄ በኋላ እንሰራለን ማለት ነው። እና ደግሞ ሌላ ማወቅ ያለብን
ብያለሁ። ላይኖች ፓራሌል ለመሆን ምን ያስፈልጋቸዋል? ዳይሬክሽናል ቬክተራቸው ፓራሌል መሆን አለበት፣ ወይንም ደግሞ አንደኛው የሌላኛው ስካለር መልቲፕል ሊሆን ይገባል ማለት ነው። ይህን ማወቅ አለብን። እና ሌላ ማወቅ ያለብን ነገር ቢኖር ፕሌኖች ነው። ለምሳሌ ኤክስ ዋይ ፕሌን ምንድን ነው? ዋይ ዚ ፕሌን ማለት ነው። ኤንድ ኤክስ ዚ ፕሌን ማለት ምን ማለት ነው የሚለውን ነገር ማወቅ አለብን። ኤክስ ዋይ ፕሌንን ክሮስ እያደረኩ ነው ማለት ምን ማለት ነው? ኤክስ ዋይ ፕሌንን ክሮስ እያደረኩ ነው ማለት ዚ የለኝም፣ ዚ ዜሮ ነው ማለት ነው። ምክንያቱም ያለሁት ኤክስ ዋይ ፕሌን ላይ ነው ያለሁት ማለት ነው። ዋይ ዚ ላይ ነኝ ማለት ኤክስ ዜሮ ነው ማለት ነው። ኤክስ ዜድ ላይ ነኝ ማለት ዋይ ዜሮ ነው ማለት ነው። ስለዚህ ኢፍ አይ አም ክሮሲንግ ኤክስ ዋይ ፕሌን ዚ ዜሮ ማለት ነው። እንደዛ የኤክስ ወይም የሌለው ከሆነ የሌለው ፓርት ማለት ለምሳሌ ኤክስ ዋይ ላይ ዜድ የለችም። ስለዚህ ዜድ ዜሮ ነች የምትሆነው እንደማለት ነው። ስለዚህ ይህንን ማወቅ አለብን ማለት ነው። ስለዚህ ይህንን ካወቅን አሁን አንድ ጥያቄ ተመልክተን እንትን እንላለን። አሁን የምንመለከተው ጥያቄ ምን አይነት ጥያቄ ነው? ሁለት ላይን ይሰጧችሁና እነዚህ ላይኖች አሁን ላይን ሳይሆን አሁን ኤርፕሌን ምናምን ብለው ይሰጣሉ። ኤርፕሌን ብለው ይሰጡና እነዚህ ሁለት ኤርፕሌኖች ክራሽ ያደርጋሉ፣ የሚጋጫሉ ወይስ ፓራል ሆኖ ያልፋሉ የሚል ጥያቄ ይነሳል ማለት ነው። እንደሱ አይነት ጥያቄ አሁን እንሰራለን ማለት ነው። ስለዚህ የተሰጠን ጥያቄ ይሄ ነው። አሁን ለምሳሌ ሁለት ኤርፕሌኖች እየሄዱ ነው። የሚሄዱበት ላይን በዚህ ላይን ነው የሚሄደው። አንደኛው ኤርፕሌን በዚህ ላይን ነው የሚሄደው፣ ሁለተኛው ኤርፕሌን ደግሞ በዚህ መስመር ላይ ነው የሚሄደው ማለት ነው። እነዚህ ሁለት ኤርፕሌኖች ክራሽ ያደርጋሉ ወይስ አያደርጉም፣ ወይም ይጋጫሉ ወይስ አይጋጩ የሚለውን ጥያቄ ነው መልሰው ማለት ነው። ሁለት ፕሌኖች እንዳይጋጩ ምን መሆን አለባቸው? ሁለት ፕሌኖች እንዳይጋጩ ፓራሌል መሆን ያለባቸው። ምክንያቱም እንደዚህ ፓራሌል ሲሆኑ መቼም እንትን አይልም ማለት ነው። መቼም አይጋጩም ማለት ነው፣ ፓራሌል ከሆነ ማለት ነው። ስለዚህ እንደዛ ቼክ ማድረግ እንችላለን። ግን ሁለት ላይኖች ፓራሌል አይደሉም ማለት ክራሽ ያደርጋሉ ማለት ነው፣ ወይንም ደግሞ ኢንተርሴክት ያደርጋሉ ማለት አይደለም ማለት ነው። ማለት አሁን ለምሳሌ አይጋጩም ማለት ፓራሌል አይደሉም ማለት ግዴታ እንትን መሆን የለበትም። ግዴታ ኢንተርሴክት ማድረግ የለበትም ማለት ነው። ለምሳሌ እንደዚህ ሲሆን ኢንተርሴክት ያደርጋል፣ እንደዚህ ሲሆን ይጋጫሉ፣ ኢንተርሴክት ስለሚያደርጉ ማለት ነው። ፕሌኖቹ እንደዚህ ናቸው ብንል፣ ግን እንደዚህ ከሆነ አይታችሁታል። ውስጡ ያለችው ስፔስ አለች፣ በዚህ በኩል የምትወጣ ስፔስ አለች፣ እችኛዋ ስፔስ አለች ማለት ነው። እችኛዋ ስፔስ ስላለች እንትን አይሉም፣ አይጋጩም ማለት ነው። እንዲህ ነው የሚተላለፉት ማለት ነው። ስለዚህ እነዛ ሲሆን ደግሞ ምን አለ ማለት ነው? ስኪው ላይንስ ይባላሉ። እንደዚህ የሚያልፍ ከሆነ ስኪው ላይን ነው የሚባለው ማለት ነው። ስለዚህ ፓራሌሊቲውን ቼክ ካደረግን በኋላ ስኪው ላይን ናቸው አይደሉም የሚለውንም ነገር ቼክ መደረግ አለበት ማለት ነው። ስለዚህ አሁን ወደ ጥያቄው እንገባ። እነዚህ ሁለት ላይኖች መጀመሪያ ፓራሌል ናቸው አይደሉም የሚለውን እንመለከታለን። ፓራሌል ናቸው ወይም አይደሉም የሚለውን ነገር የሚነግረን ምንድን ነው? ሁለት ላይኖች ፓራሌል የሚሆኑት ምን ሲሆኑ ነው? እንትናቸው ዳይሬክሽናል ቬክተራቸው የአንደኛው ዳይሬክሽናል ቬክተር ከሌላኛው ዳይሬክሽናል ቬክተር ጋር ስካለር መልቲፕል ሲሆን ነው። ስለዚህ የአንደኛው ከሌላኛው ጋር ስካለር መልቲፕል መሆን አለበት ማለት ነው። ስለዚህ የዚህኛው እንትናችን ምንድን ነው? ዳይሬክሽናል ቬክተራችን ኔጌቲቭ ዋን ይችኛዋ ማለት ነው። ኔጌቲቭ ቱ እና እዚች ጋር አንድ አለችኝ። ስለዚህ አንድ ይሄኛው ነው። ይሄኛው ምንድን ነው? ዳይሬክሽናል ቬክተሩ ነው። የቪቱ ደግሞ ዳይሬክሽናል ቬክተራችን 3 2 እና እዚህ ጋር አንድ አለችኝ፣ አንድ ነው ማለት ነው። ይሄኛው ነው ማለት ነው። ስለዚህ
ዳይሬክሽናል ቬክተራችን ላይኖቻችን ፓራሌል ናቸው የምንለው ዳይሬክሽናል ቬክተራችን አንደኛው የሌላኛው ስካለር መልቲፕል ሲሆን ነው ማለት ነው። እነዚህ ናቸው አይደሉም። ምክንያቱም ይሄኛውን አባስተን በሆነ ስካለር ቁጥር አባስተን ይሄንን ልናመጣው አንችልም። ወይንም ደግሞ ይሄኛውን በሌላ ስካለር አባስተን ይሄንን ልናመጣው ስለማንችል እነዚህ ሁለቱ ፓራሌል አይደሉም ማለት ነው። ፓራሌል ስላልሆኑ አሁን ሌላ ዘዴ እንጠቀማለን ማለት ነው። ፓራሌል አይደሉም ማለት ኔሰሰርሊ ክራሽ ያደርጋሉ ማለት አይደለም ብለናል። ስለዚህ ምንድነው ይሄን ለመስራት ምንድነው ማድረግ ያለብን ማለት ነው? እንደዚህ እንዳይሆንብን ኢንተርሴክሽናቸውን እንፈልጋለን ማለት ነው። ኢንተርሴክሽናቸውን ፈልግን ማለት ክራሽ የሚሆኑበትን ቦታ አወቅን ማለት ነው። ስለዚህ ኢንተርሴክሽናቸውን ማግኘት ነው ያለብን ማለት ነው። አሁን ይህንን ምን ማድረግ አለብኝ? አይ ቲንክ በፓራሜትሪክ አስቀምጠውና ፓራሜትሪክ አስቀመጥኩት ማለት ደግሞ ይቀለኛል ማለት ነው። ስለዚህ ፓራሜትሪክ ለማስቀመጥ ይሄኛው ምንድነው ማድረግ ያለብኝ? ኢኳል ቱ ቲ ናቸው። ኤክስ ዋን ማይነስ ዋን ኦቨር ማይነስ ዋን ኢኳል ቱ ቲ ነው የሚሆነው። ስለዚህ ኤክስ ዋን ኢኳል ቱ ማይነስ ቲ ዋን ማይነስ ቲ ይሆናል ማለት ነው። እሺ ከዛ ዋይ ዋን ይሄንን ራሳችሁ መስራት ትችላላችሁ። ስሪ ማይነስ ቱቲ ዚ1 ማለት ደግሞ ቲ ያለችን ቲ ብቻ ነች የምትሆነው ማለት ነው። ራይት እሺ ከዛ የኤልቱንም እንደዛው ኤክስ2 ማለት ስሪቲ ፕላስ ቱ ነው የሚሆነው። ቱ ፕላስ ስሪቲ ዋይ2 ማለት ቱቲ ስሪ ፕላስ ቱቲ ዚ2 ማለት እንደዚህ ነው የሚሆነው ማለት ነው። ይሄኛው ግን ቲ2 ነው። ይሄ ደግሞ ቲ1 ነው መሆን ያለበት ማለት ነው። ስለዚህ ኢንተርሴክሽናቸውን እንፈልጋለን። ለዚህ ኢንተርሴክሽን 1 ማይነስ ቲ1 ኢኳል ቱ 2 ፕላስ 3 ቲ2 3 ማይነስ 2 ቲ1 ኢኳል ቱ 3 ፕላስ 2 ቲ2 ቲ1 ኢኳል ቱ ቲ2 ፕላስ 1 እንደዚህ አድርገን እናስቀምጣለን። ከዛ ሌሲ ሁለት እንትኖችን እንውሰድና አሁን ለምሳሌ 1 2 3 ያለና 1 እና 3 እንውሰድና ሶልቭ እናድርግ ለቲ1 እና ለቲ2 ማለት ነው። ለቲ1 እና ለቲ2 ሶልቭ እናደርግና እዚህኛው ስፕለግ እናደርጋታለን ማለት ነው። እሺ ለምሳሌ 1 ማይነስ ቲ1 ኢኳል ቱ 2 ፕላስ 3 ቲ2 ቲ1 ኢኳል ቱ ቲ2 ፕላስ 1። ስለዚህ ይህንን እዚህ አጠፋው እችላለሁ። 1 ይመጣል ኢኳል ቱ 3 ፕላስ 4 ቲ2 ይመጣል ማለት ነው። ስለዚህም መቀነስ እችላለሁ። ማይነስ 2 ይመጣል 4 ቲ2 ይመጣል ማለት ነው። ከዛ ለ4 ይጣፋል። ቲ2 ማለት ማይነስ 1/2 ነው የሚመጣው አለኝ። ከዛ እዚህኛው ውስጥ አስገብቼ መስራት እችላለሁ። ቲ2 ማይነስ 1/2 ከመጣ እዚህ ሶስተኛው ኢኩዌሽን ላይ ማለት ነው 1 ማይነስ 1/2 ፕላስ 1 ኢኳል ቱ ቲ1 ነው የሚሆነው። ቲ1አችን ስንት ነው የሚሆነው ማለት ነው? ቲ1አችን 2 1/2 ነው የሚሆነው ማለት ነው። ቲ1አችን 1/2 ቲ2አችን ደግሞ ማይነስ 1/2 ይሆናል። ከዛ ማድረግ ያለብን እቺኛዋን አግኝተናል። እዚህኛው መጀመሪያ ያገኘ ነው እዚህ ውስጥ እናስገባና ኢንተርሴክሽናቸው እኩል ነው እኩል አይደለም የሚለውን ቼክ እናደርጋለን። ኤክስ1 ከኤክስ2 እኩል ነው፣ ዋይ1 ከዋይ2 እኩል ነው።
z1 z2 እኩል ነው የሚለውን ቼክ እናደርጋለን። እኩል ከሆነ ኢንተርሴክት ያደርጋሉ ብለን እንደመደማለን። ስለዚህ ክራሽ ያደርጋል እንላለን ማለት ነው። ስለዚህ x1 1 ማይነስ t1 ነው። t1 ማለት ነው 1/2 ነው የሚሆነው። t1 1/2 ነው። 1/2 ሲሆን ማይነስ 1/2 ይመጣል። x1 ማይነስ 1/2 ይመጣል። እሺ ከዛ x2ም እንደዛ መምጣት አለበት ማለት ነው። ግዴታ እንደዛ ነው ሀሳባችን ማለት ነው። x2 ደግሞ ማይነስ 1/2 እዚህ ሳስገባ ማይነስ 1/2 እዚህ ሳስገባ ማይነስ 3/2 ይመጣል። ማይነስ 3/2 ከዛ ማይነስ 1/2 ይመጣል ማለት ነው። እነዚህ እኩል ነው የሚሆኑት ምክንያቱም ኢኩዌሽኑን ከዛ ውስጥ ስለሰራ ነው ማለት ነው። ኤንዘን ዜድ ኢኳል ቱ t1 ነው ብለናል። t1 ማለት 1/2 ነው የሚሆነው። ስለዚህ 1/2 ይሆናል። ይሄኛው ማይነስ 1/2 ነው የሚሆነው። ማይነስ 1/2 ፕላስ 1 ማለት 1/2 ራሱ ነው የሚሆነው። ስለዚህ እኩል ናቸው ማለት ነው። ግን የሚወስንልን እዚህ ጋር ያልወሰድነው መጀመሪያ እዚህ ጋር ቅድም ስንወስድ ወስደን ነበረ። ኢኩዌሽን 1 እና ኢኩዌሽን 3 ነበር የወሰድነው። ኢኩዌሽን 2ን አልወሰድንም ነበር። ስለዚህ የሚወስንልን እነዚህ ይሄኛው y1 እና y2 እኩል ከሆኑ ነው ኢንተርሴክሽን ነው የምንለው ማለት ነው። ምክንያቱም እነዚህ እኩል መሆን አለባቸው ግዴታ። ምክንያቱም እዚህ ጋር ኢኩዌሽኑ ላይ ከነዚህ ነው አውጥተን የሰራ ነው ማለት ነው። ስለዚህ እዚህ ላይ ፕለጊን አድርገን ቼክ እናደርጋለን ማለት ነው። ስለዚህ t1 1/2 ነው የሚሆነው። 1/2 አስገባ 2 2 1 3 3 ማይነስ 1 2 ነው የሚሆነው y1። እሺ 2 ሆነ። ከዛ ይሄኛውንም ቼክ እናደርጋለን። ማይነስ 1/2 ነው የሚሆነው። ማይነስ 1/2 2 2 ማይነስ 1 ሆነ። 3 ማይነስ 1 ማለት 2 ነው which means 2 equal 2 ሆነ ማለት ነው። ስለዚህ ይሄኛውም እኩል ሆኑ ማለት ነው። ይሄኛው ላይንም እኩል ሆኑ ማለት ነው። እኩል ናቸው ማለት ኢንተርሴክት ያደርጋሉ ማለት ነው። ስለዚህ ኢንተርሴክሽን ፖይንታቸው ደግሞ ኢንተርሴክት አት -1/2 2